ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ሰላም ናችሁ ወይ? ሁላችሁም ሰላም እያለው ዛሬ የፀጉር ማስክ እንሰራለን። እዚህ ጋር ሩዝ አለኝ አጥቤዋለሁ። 3 ማንኪያ የሚሆን ሩዝ እና እዚህ ጋር ደግሞ ተልባ አለኝ 2 ማንኪያ ተልባ አንድ የሚሆን ያው በፀጉራችሁ መጠን ማለት ነው። እዚህ ጋር ደግሞ እንትን አለኝ ምንድነው ቁርንፍድ አለኝ 1 ማንኪያ አስገባለሁ ማለት ነው። ሩዙን 3 ማንኪያ ይበቃቸዋል። አጥቤዋለሁ። ከዛ በኋላ እዚህ ጊደር ላይ እናስገባዋለን ማለት ነው፣ ድስት ላይ። ከዛ ሁሉንም እንደዚህ አድርጌ ድስት ላይ አድርጌዋለሁ። ከዛ ወደ እሳት ወስደዋለሁ። ከዛ እናበስለዋለን ማለት ነው። ግማሽ ሰዓት ያክል ሩዙን በደንብ መብሰል ስላለበት በኋላ እንፈጨዋለን ማለት ነው። እና ሩዙን በደንብ እስኪበስል ድረስ መንተክተክ አለበት ማለት ነው። ትንሽ ጊዜ አንድ ግማሽ ሰዓት 20 ደቂቃ ምናምን። አሁን እንደዚህ በስለዋል ሩዙን ማለት ነው። ከዛ በኋላ ፈጨዋለሁ። እቺ ደግሞ አሳያችኋለሁ። ከዛ እንደዚህ ፈጨውና ከዛ እንደዚህ አጥለዋለሁ። በእንደዚህ አይነት እቃ አጥልዬ ያችሁ ተታች ወደታች እንደዚህ ይወርዳል ማለት ነው። እንደዚህ ተውት በራሱ ጊዜ ይወርዳል ማለት ነው። እናንተ ከፈለጋችሁ ውሃውን መጠቀም ትችላላችሁ። እንደዚህ መፍጨት ምናምን አያስፈልግም። ከፈለጋችሁ ውሃውን ግን እንደዚህ ክሬሙን ይሻላል ማለት ነው። ለፀጉር በጣም አሪፍ ነው። ያለሰልሰዋል፣ አንደኛ ወዝ ይሰጠዋል፣ ፀጉር ያረዝማል እና ለሁሉም አሪፍ ነው ማለት ነው። እና ላጥለውና አሳያችኋለሁ። አሁን እንደዚህ ሆነዋል። ይኸው ፈጥቼ አያችሁት? እንደዚህ ሆነዋል ማለት ነው። እንዴት እንደሚያምር በነገራችን ላይ ለፊታችሁ ይሆናል። ለፊታችሁ መጠቀም ትችላላችሁ። በአንድ ጊዜ ደግሞ ብዙ ሰርታችሁ ለአንድ ሳምንት ማስቀመጥ ትችላላችሁ፣ ፍሪጅ ላይ ማለት ነው። ፍሪጅ ላይ አስቀምጣችሁ መጠቀም ትችላላችሁ። ጄሉን የተልባውን ጄል እንዴት እንደሆነ እዩት። እና ተቀብታችሁ ፀጉራችሁ 2 ሰዓት እንደዚህ 2 ሰዓት ተኩል ምናምን አቆይታችሁ ማታጠብ። ከዛ በኋላ ፀጉራችሁ በቃ ደስ ነው የሚለው ብታዩ፣ ወላሂ በጣም ነው የሚያምረው። በጣም ለፀጉር ተስማሚ ነው። በቃ እንደዚህ የሚበጣጣ ፀጉር ምናምን ይሄ መድኃኒት ነው በቃ። እና የፈለጋችሁትን ዘይት መጠቀም ደግሞ ትችላላችሁ። እዚህ ጋር ማስገባት የፈለጋችሁትን ዘይት ወይ ዘይቱን ወይ ኮኮናት ኦይል የፈለጋችሁትን መጠቀም ትችላላችሁ። እና ቪዲዮውን ይህን ይመስላል የዛሬው። ቀጣይ እስከምንገናኝ ሰላም ሆኖልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። የመዳም ቅመም ነኝ። አመሰግናለሁ።